ለዘመናት የዚች ሰዓት ጥላ በቅዱሳት መጻሕፍት ላይ አርፎ ቆይቷል። በሞሪያም ተራራ አብርሃም የሚወደውን ልጁን በመሠዊያው ላይ አኖረ፣ በእርሱም ፋንታ በግ ተሰጠ። በፋሲካ ወቅት የጠቦት ደም የእስራኤልን ደጆች ምልክት ሆነ፣ ሞትም በላያቸው አለፈ። እያንዳንዱ መሥዋዕት የሚመጣውን ነገር ፍንጭ ነበር። ነገር ግን ችግሩ ከማንኛውም በግ በላይ ጥልቅ ነበር። የሰው ልጅ በደለኛ ነበር። ኃጢአት ወደ ዓለም ገባ። ከእርሱም ጋር ማንም ሰው ሊከፍለው የማይችል ዕዳ መጣ። ከዚያም ነቢያት ስለ አንዱ መናገር ጀመሩ፣ ስለ ተናቀና ስለ ተተወው፣ ስለ ራሱ በደል ሳይሆን ስለ እኛ በደል ስለሚሰቃየው የሕማም ሰው። ሕጉ ግልጽ ነበር። ሮሜ 6 የኃጢአት ደመወዝ ሞት ነው ይላል። ዕብራውያን 9 ደግሞ ደም ሳይፈስ ስርየት የለም በማለት ያረጋግጣል። በመጨረሻም ሰዓቷ ደረሰች። በዚያች በላይኛው ቤት በጭንቀት አትክልት ስፍራና በምሳም ክህደት። ይህ በታሪክ ማዕበል የተወሰደ የሰማዕት ሞት ብቻ አልነበረም። ይህ የተፈረደባቸውን ምሕረት እንዲያገኝ በበደለኞች ፋንታ የቆመ የዓለምን ኃጢአት የተሸከመው የእግዚአብሔር በግ ነበር። ይህ ጨለማውን ስለሰበረው መከራ እና እስከ መጨረሻው ስለጸናው ፍቅር የሚተርክ እውነተኛ የመጽሐፍ ቅዱስ ታሪክ ነው። በኢየሩሳሌም የፋሲካ በዓሉ ወቅት ነበር። ከተማዋ ከእስራኤል ማዕዘናትና ከዚያም በላይ በመጡ ምዕመናን ተሞልታለች። የናዝሬቱ ኢየሱስ ሰዓቱን እንደደረሰ ያውቅ ነበር። ዮሐንስ እንደዘገበው ከፋሲካ በዓል በፊት ኢየሱስ ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ኢየሱስ መከራን ከመቀበሉ በፊት ይህንን ፋሲካ ከደቀ መዛሙርቱ ጋር ሊበላ እጅግ ተመኘ። ስለዚህ ጴጥሮስንና ዮሐንስን አስቀድሞ ወደ ከተማ ላካቸው። ልክ እርሱ እንዳለው ሁሉም ነገር ሆነ። በላይኛው ቤት ተዘጋጀ። በእራት ሰዓት ያልተጠበቀ ነገር ሆነ። ኢየሱስ ከማዕዱ ተነሣ፣ ልብሱን አወለቀና ማበሻውን በወገቡ ታጠቀ። ደቀ መዛሙርቱ ዝም አሉ። ጌታ እንደ አገልጋይ አጎነበሰ። በገንዳው ውስጥ ውሃ አፈሰሰና ተንበርክኮ የደቀ መዛሙርቱን እግር አንድ በአንድ ማጠብ ጀመር። ዓሣ አጥማጆች፣ ቀራጮችና ቀናተኞች የነበሩት እነዚያ ጠንካራ ሰዎች ጌታቸው የእግራቸውን አቧራ ሲያጠብ ደንግጠው ተቀመጡ። ወደ ስምዖን ጴጥሮስ በመጣ ጊዜ ጴጥሮስ ተቃወመ። ጌታ ሆይ አንተ የእኔን እግር ታጥባለህ? ኢየሱስም እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታውቀዋለህ ሲል መለሰ። ጴጥሮስም የእኔን እግር ከቶ አታጥብም አለ። ኢየሱስ ግን ካላጠብኩህ ከእኔ ጋር ዕድል የለህም አለው። ጴጥሮስም በስሜት ተገፋፍቶ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለ። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም ሲል በረጋ መንፈስ አረመው። አሳልፎ የሚሰጠውን ያውቅ ነበርና። እግራቸውን አጥቦ ልብሱን ከለበሰ በኋላ እንዲህ አላቸው፣ ያደረግሁላችሁን ታውቃላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩኝ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። በዚህ ድርጊት ኢየሱስ የመንግሥቱን ምንነት፣ ትሕትናን፣ መሥዋዕትነትና በእርሱ ብቻ የሚገኘውን ንጽሕናን አሳየ። በማዕድ ተቀምጦ ሳለ ኢየሱስ በመንፈሱ ታወቀ። እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ግራ ተጋብተው እርስ በርሳቸው ተያያዩ። እያንዳንዱም ጌታ ሆይ እኔ ሆንን ብሎ ይጠይቅ ጀመር። ዮሐንስ ለኢየሱስ ቅርብ ስለነበር ማን እንደሆነ በለጋ ድምፅ ጠየቀው። ኢየሱስም እኔ የቁርስራሹን አጥቅሼ የምሰጠው እርሱ ነው አለው። ቁርስራሹን አጥቅሶ ለይሁዳ ሰጠው። በዚያች ቅጽበት ሰይጣን ገባበት። ኢየሱስም የምታደርገውን ቶሎ አድርግ አለው። ይሁዳም ወጣ። ዮሐንስም በምሳሌያዊ ሁኔታ ሌሊትም ነበረ ይላል። በመብላት ላይ ሳሉ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። እንካችሁ ብሉ፣ ስለ እናንተ የሚሰጥ ሥጋዬ ይህ ነው፣ ይህን
ለመታሰቢያዬ አድርጉት አለ። ጽዋውንም አንስቶ አመሰገነ። ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ። ከእራት በኋላ መዝሙር ዘምረው ወደ ደብረ ዘይት ተራራ ወጡ። በመንገድ ላይ ኢየሱስ በዚህች ሌሊት ሁላችሁ በእኔ ትሰናክላላችሁ፣ እረኛውን እመታለሁ፣ የበጎቹም መንጋ ይበተናሉ ተብሎ ተጽፏልና አላቸው። ጴጥሮስ ግን ሁሉም ባንተ ቢሰናክሉ እኔ ከቶ አልሰናከልም አለ። ኢየሱስ ግን እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ወደ ጌትሴማኒ የአትክልት ስፍራ ደረሱ። ኢየሱስ ጴጥሮስን ያዕቆብንና ዮሐንስን ይዞ ትንሽ ዘለቅ አለ። በዚያም ነፍሱ እስከ ሞት ድረስ ታወገች። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከእኔም ጋር ንቁ አላቸው። ጥቂት ራቅ ብሎ በግንባሩ ተደፋ። አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን እያለ ጸለየ። ጭንቀቱም እጅግ ይበረታ ስለነበር ላቡ እንደ ደም ጠብጣ ወደ ምድር ይፈስ ነበር። ከሰማይ መጥቶ የሚያበረታታው መልአክ ታየው። ተመልሶ ሲመጣ ደቀ መዛሙርቱ ተኝተው አገኛቸው። ከኔ ጋር አንዲት ሰዓት እንኳን ልትነቁ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። 3 ጊዜ ጸለየ። በሦስተኛውም ተነሱ፣ እንሂድ፣ አሳልፎ የሚሰጠኝ ቀርበዋል አለ። ገና ሲናገር የችቦ ብርሃን ታየ። ወታደሮችና ሎሌዎች በሰይፍና በጎመድ መጡ። ይሁዳም በመሪነት መጣ። የምስመው እርሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ነበር። ኢየሱስ ወደፊት ወጥቶ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን አሉት። እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ላይ ወደቁ። ይሁዳም ቀርቦ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ኢየሱስም ይሁዳ ሆይ በመሳም የሰው ልጅን አሳልፈህ ትሰጣለህን አለው። ወታደሮቹ ሊይዙት ሲሉ ጴጥሮስ ሰይፉን መዞ የሊቀ ካህናቱን ሎሌ ማልኮስን ጆሮውን ቆረጠው። ኢየሱስ ግን ጴጥሮስን ገሰጸው፣ የሰውየውንም ጆሮ ፈወሰ። ከዚያም ኢየሱስን ይዘው አሰሩት። ደቀ መዛሙርቱ ግን ጥለውት ሸሹ። መጀመሪያ ወደ ሐና ከዚያም ወደ ቀያፋ ወሰዱት። የሃይማኖት መሪዎቹ በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር። ብዙ የሐሰት ምስክሮች ቢመጡም ቃላቸው አልገጠመም። በመጨረሻ ቀያፋ ተነስቶ በሕያው እግዚአብሔር አምልሃለሁ፣ አንተ የእግዚአብሔር ልጅ ክርስቶስ እንደሆንክ ንገረን አለው። ኢየሱስም አንተ አልህ፣ ደግሞም የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። ሊቀ ካህናቱም ልብሱን ቀደደ፣ ተሳድበዋል፣ ከእንግዲህ ወዲህ ምስክሮች ምን ያስፈልጉናል አለ። ሁሉም ሞት ይገባዋል ብለው ፈረዱበት። ፊቱ ላይ ተፉበት፣ በቱጫ መቱት፣ በጥፊም እየመቱ ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን እያሉ ዘበቱበት። በውጭ ግቢ ውስጥ ግን ጴጥሮስ በብርድ እየተከተከተ እሳት ይሞቅ ነበር። አንዲት ገረድና ሌሎች ሰዎች ደጋግመው አንተም ከእርሱ ጋር ነበርህ አሉት። ጴጥሮስ ግን 3 ጊዜ ካደ፣ ዶሮም ጮኸ። ጌታ ዞር ብሎ ጴጥሮስን አየው። ጴጥሮስም ቃሉን አስቦ ወደ ውጭ ወጥቶ ምርር ብሎ አለቀሰ። ይሁዳም ኢየሱስ እንደተፈረደበት ባየ ጊዜ ተጸጸተ፣ 30 ብር ወረወረ እና ሄዶ ታነቀ። አይሁድ የሞት ፍርድ የመፈጸም ሥልጣን ስላልነበራቸው ወደ ሮማዊው ገዢ ወደ ጲላጦስ ወሰዱት። ጲላጦስ መረመረውና እኔ በዚህ ሰው ላይ አንዲት በደል እንኳ አላገኘሁበትም አለ። ነገር ግን ሕዝቡ እንዲሰቀል ይጮህ ነበር። ጲላጦስ ኢየሱስን አስገረፈው። ወታደሮቹ የሾክ አክሊል ጎንጉነው በራሱ ላይ ደፉበት፣ ቀይ ልብስም አለበሱት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ይዘብቱበት ነበር። ጲላጦስ ኢየሱስንና ወንጀለኛውን በርባንን አቅርቦ ማንን ልፍታላችሁ ቢልም ሕዝቡ በርባንን ፍታልን፣ ኢየሱስን ስቀለው አሉ። በመጨረሻም
ጲላጦስ እጁን ታተበና ኢየሱስን እንዲሰቀል አሳልፎ ሰጣቸው። ኢየሱስ የገዛ መስቀሉን ተሸክሞ ወደ ቀራንዮ ወጣ። በመንገድ ላይ ሲዝል የቀሬናው ስምዖን መስቀሉን እንዲሸከም ተገደደ። ጎልጎታ የራስ ቅል ስፍራ ደረሱ። እጆቹንና እግሮቹን በመስቀል ላይ ቸነከሩት። በመስቀል ላይ ሆኖ የመጀመሪያ ቃሉን ተናገረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ከእርሱ ጋር 2 ወንበዴዎች ተሰቀሉ። አንዱ ሲሳለቅበት፣ ሌላኛው ግን ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም ዛሬ ከእኔ ጋር በገነት ትሆናለህ አለው። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት አካባቢ ኢየሱስ በታላቅ ድምፅ ጮኸ፣ ተፈጸመ አለ። ቀጥሎም አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ ነፍሱን ሰጠ። በዚያች ቅጽበት የቤተ መቅደስ መጋረጃ ከላይ እስከ ታች ለ2 ተቀደሰ። ምድር ተናወጠች፣ ዓለቶችም ተሰነጠቁ። የመቶ አለቃውም ይህ ሰው በእውነት የእግዚአብሔር ልጅ ነበረ ብሎ መሰከረ። የአርማትያሱ ዮሴፍና ኒቆዲሞስ የኢየሱስን ሥጋ ከጲላጦስ ለመኑ። በንጹሕ በፍታ ከሽቱ ጋር ከፈኑት እና በአቅራቢያ በነበረ አዲስ መቃብር ቀበሩት። ትልቅ ድንጋይም በመቃብሩ አፍ ላይ አንከባለሉ። ወታደሮችም እንዲጠበቁ ተደረገ። ቅዳሜ አለፈ። በሳምንቱ መጀመሪያ እሁድ ማለዳ ላይ መግደላዊት ማርያምና ሌሎች ሴቶች ሽቱ ይዘው ወደ መቃብሩ መጡ። ድንጋዩን ማን ያንከባልልልናል እያሉ ነበር። ነገር ግን ደርሰው ሲያዩ ድንጋዩ ተንከባሎ ነበር። አንድ መልአክ በመቃብሩ ላይ ተቀምጦ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ፣ እርሱ ተነስቷል፣ እዚህ የለም አላቸው። ጨለማው ተሸነፈ፣ ሞት ድል ተነሳ፣ የዓለም መድኃኒት በክብር ተነሳ።